ጫት ነው። ኮስተራላችሁ ብዙ ቤታችንን እኔ እዚህ ወላሂ ስመጣ አንድ ወንድሜ ላስደስትና ላስቀይም አልመጣው። የማንም ውዴታ ፈልጌ መድረክ ላይ ተቀምጬ አላቅም፣ ወደፊትም አልቀመጥም። ግን ወንድሞቼ እንዲድኑ ፈልጋለሁ። ትዳራችን ተናግቷል። በማን? በጫት። ቁምሳጥናችን ባዶ እየሆነ ነው። ለምን? እየሸጥ ነው። ለምን? ለጫት። ሰፈር ሱቅ ሁሉ ተበድረን የሰፈር ሱቅ ባዶ አድርገናል። ማን? እኛ። ለምን? ለጫት። ጧት የጀበና ተብሎ ይጀመራል። ፈርድ ነው የሚመስለው መቅሪብ ላይ። ቀን ሙሉ የኔ ቀጠቀጥንበት ደግሞ አሰላሙ አለይኩም ፋጡማ ብለህ ተስምበታለህ። አላህ ይዘንላት፣ ወላሂ አላህ ይዘንላት። ሙእሚን እኮ ኳሊቲ ነው። ሙእሚን እኮ ቆንጆ ነው። አጠገቡ ስትደርስ እኮ ጠረኑ እንዴት ደስ ይላል። እንኳን ነጭ ሽንኩርት ቀይ ሽንኩርት እንኳን በልቶ መስጊድ እንዳይመጣ ነው የተባለው ወንድሞችን ለመጠበቅ። ዛሬ የ2000 ብር የ3000 ብር ጫት የሚቃምበት ጊዜ ነው። ሰው እኮ ቁርስ እየበላ ምሳ እያሰበ ነው። ሰው ሱሪ መቀየር አልቻለም። የቤት ኪራይ አጨናብሯቸው ደግሞ ግራ የገባቸው ሞባይል ያጠፋሉ አከራያቸው እንዳይደውልባቸው። የሱን የቤት ኪራይ አንተ በ3 ቀን ጫት እየጨረስከው ነው። አላህ ኩሉ ወሽረቡ ነው ያለው፣ ብሉ ጠጡ ነው ያለው። ብሉ ጠጡ ከምን? ሐላል ካደረኩላችሁ ነገር ነው። አንድ የስነ ምግባር ባለቤት የሆነ ሰው ከጫት መራቅ አለበት። ድሮ እንኳን ቢያንስ ክብር ነበረው እኮ። ድሮ ጫት ራሱ ክብር ነበረው። ሂጃብ ያለበሰች ሴት እንኳን ተነሺ ጫት አጠገቡ ሂጃብ ሳለብሽ ትመጫለች ይባል ነበር። በመስጊድ ምንጣፍ ተጠቅልሎ ነበር የሚቀመጠው። በክብር ቁጭ ተደርጎ ይቀመጣል። እጣን ይጨስለታል፣ ዱዓ ይደረጋል። አሁን አልহামዱሊላህ የዱርዬ መሳሪያ ያደረገው ጌታ ምስጋና ይገባው። አንተ የሚቅም ልጅ እህትን እንደማሰጥ እኮ ታውቀዋለህ። ለምን? የሚቅም ሰው ሚስት ሲያገባ 2 ሚስት ሆነበት ማለት ነው። እንደው ሚስት በ200 ብር ቆንጆ ምግብ ታቀርባለች። ጫት ግን አይበቃውም። ብዙ ጓደኞች አሉታ። በዛ ላይ ደግሞ እኔ በጣም ማዝ ነው። ከዚህ የበለጠ እኮ የሚያስጨንቅ እኮ ዳዋ የለም። ዳዩ ሁሉ ስለ ጫት በደንብ መናገር አለበት። ሙስሊሙ መጥቶ የሚጮህ እና ሐራም ነው ይላል እና ሐራም ልትለኝ ነው ምናምን ይላል። የኔ ወንድም ሙዝ ብላ ኬክ ብላ ማለት ያስቆጣል እንዴ? ጥብስ ብላ ማለት ያስቆጣል? እኔ ጫታት ቃምስል እኮ መጠ ነው ግንባሬ መሳም ያለብህ አይደል እንዴ? ስለሚጎዳህ ነው። ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ 2 ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብቷል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቃምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱ በምንድነው የምትሸውደው? ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅብሃል። ከዚህ ቆሻሻ ነገር መውጣት ነው ያለብን። እኔ ጎበዝ ጫት ቃሚ ማለት ማን መሰላችሁ? እየቃመ ዱዓ አርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ ይላል፣ ቢራ አጠጡ ይላል እንዴ? አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው እንግዲህ ጧት 4 ሰዓት ቂማ የጀመረ ሰው 6 ሰዓት ፒያሳ ሁሉ የሱ አይደል የሚመስለው? ህንጻ ሁሉ የሱ ነው የሚመስለው እኮ።
እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው። ወዲያ ይሰጣል። አብሽር ይኸው ቼክ ጽፍልሃለሁ። ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው። ሂሳብ አይሰራም የዛን ጊዜ። ሙእሚን ከዚህ መራቅ አለበት። ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ። ያለ በለዚያ ግን ከፊሎቻችን አይ ለጀበና ነው እንጂ እኔ አልቅምም ይላል አንዳንዱ። ከፊሉ ደግሞ አረኔ በስሱ ነው እንጂ ወላሂ እኔ አልቅምም ይላል። አንዳንዱ ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ። ደግሞ የሚገርመው አንድ እንጨት ናት። ሁሉም የየራሱ የሚገልጽበት አለ። ስለዚህ ነገም የሆነ ነገር ሲመጣ ይበቃል አይበቃም ማለት የለብንም። ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን? በጫት የተነሳ ብዙ ነገር እየተበላሸ። ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት። ለቅሶ ቤት የሁሉ ጫት ይዘን ከምንሄድ